የፈለገው ነገር ቢኖር ትልቅ ሰው ተሳደባለህ። ትልቅ ሰውን አፋውጥቶ የሚሳደብ ሰው አሳዳጊ የበደለው ባለጌ ነው። በሐቂቃ ነቢያችንን ሰለላሁ ዐለይሂ ወሰለም ይሳደብ ነበር። ሙናፊቆቹ ምላሳቸው ሌላ ልቦናቸው ሌላ ነው እና ቁርአን ላይ በርካታ አያቶች ስለ ሙናፊቆች አሉ። እንደውም አንዳንድ ዑለማዎች እስከ 600 የሚሆን አያት ስለ ሙናፊቅ ብቻ ቁርአን ውስጥ አለ ይሏል። ሐታ ذكر ابن القيم رحمه الله ለሙናፊቆቹ የወረዱት ስለ ሙናፊቆች ለመግለጽ የወረዱት አያቶችን በርካታነታቸውን ገልጸው كاد القرآن أن يكون كله عن المنافقين እንደው ቁርአን ሁሉም ስለ ሙናፊቅ ብቻ ነው እንዴ እስከሚባል ቀረበ ዳዳ ይላሉ። ሱረቱል ሙእሚኑን ትልቅ ምዕራፍ አለ። ሱረቱል ካፊሩን ትንሽ ምዕራፍ አለች። ሱረቱል ሙናፊቁንም ግን አለ። ሱረቱል ሙናፊቂን የሙናፊቆቹ አደጋ ከባድ ነው። فلذلك يقول النبي صلى الله عليه وسلم إني لا أخاف عليكم مؤمنا بينا إيمانه ولا أخاف عليكم كافرا بينا كفره إن أخوف ما أخاف عليكم المنافق أهي أوجو مؤمن مسلم يالون مسلم لسلمنا أدقى هنا البيع السقالاتهم በኩፍሩ አውጆ ካፊር የሆነውንም ካፊር ለእስልምናና ለሙስሊሞች አደጋ ይሆናል ብዬ እምብዛም አልሰጋም። እጅግ የምሰጋው ምንድነው ካላችሁኝ ሙናፊቅን ነው።